ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከክፋ ቴሌቪዥን ለሳቱ ያዘጋጀናችሁን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃን ነኝ። አብራችሁን ቆዩ። የተጀመረውን ሀገራዊ ሜጋ ፕሮጀክቶችን ለማሳካት ከመንግስት ጎን በመሆን የድርሻቸውን እንደሚወጡ ከከፋ ማህበረሰብ ሬዲዮና ቴሌቪዥን ጋር ቆይታ ያደረጉ ወጣቶች ተናገሩ። ወጣቶቹ አክለው መንግስት የባህር በር ለማስመለስ እያደረገ ያለውን ጥረት እንደሚደግፉም አስታውቀዋል። ዘገባው የባልደረባችን ናስር ተማምኖ አማኑኤል ክንፍ ያቀርበዋል። በዚህ ዙሪያ ከከፋ ማህበረሰብ ሬዲዮና ቴሌቪዥን ድርጅት ጋር ቆይታ ያደረጉት ወጣቶች በሰጡት አስተያየት መንግስት የሀገሪቱን ብልጽግና ለማፋጠን እያደረገ ያለው ጥረት የሚደነቅ መሆኑን ገልጸው ለዚህም የተጀመሩ ሜጋ ፕሮጀክቶች ብዙ መሆናቸውን አስረድተዋል። ብዙ አይነት ተስፋዎች አሉ። አሁን ወጣቱ ወጣትነትን ትልቁን የሚያለመልመው ወጣትነት ለየት የሚያደርገው ነገር ትልቁ ነገር ተስፋ ነው እና የምናየው ነገር ሁሉ ተስፋን የሚሰጥ ተስፋን የሚያደርግ ወደ ብልጽግና ማማ ከፍ የሚያደርገን ነገሮች ናቸው እየተሰሩ ያሉት። ከማዳበሪያ ፋብሪካው ጀምሮ እስከ ተለያዩ ዘይት ፋብሪካዎች ተለያዩ ሜጋ ፕሮጀክቶች ሲሰሩ ግድቦች ሲሰሩ ያየን ነውና ይሄ በጣም ደስ የሚልና ለወጣቱ ስራ እድል የሚፈጥር በተለይ ደግሞ እነዚህ ወጣት እድሜ ደርሶ በቁጭ ያሉ ወጣቶችን ወደ ስራ የሚያስገባ ስለሆነ በጣም ደስ ይላል። እየሰራ ያለው ሰፋፊ ግዙፍ በሁሉም ክልል ከፋ ላይም አለ። ደቡብ ከፋ ስል ያው ደቡብ ምዕራብን ለመጥቀስ ነው። በኦሮሚያም በጋምቤላም በአፋርም በቤንሻንጉልም በሶማሌም በሐረሪም በሁሉም እየሰራ ነውና በተለይ አዲስ አበባ ላይ ያለው ፈጣን እድገት እኛ ዱባይን እኮ ስናይ እንቀናለን እኮ በ2026 ኦር 24 እና በ2032 ኦር 40 በ2040 በሚል አጭርና ረጅም የልማት እቅድ ይዞ እየሰራ ነው ያለው። አዲስ አበባን ስታይ ዱባይ ነው ያለውት ነው የምትለው። ሐረርን ስታይ ናዝሬትን ስታይ ትቀናለ። ቦንጋ ደግሞ ወደ ነዛ ደረጃ እየደረሰች ነው ያለው። እግዚአብሔር ይመስገን። ዋናው መደመር አለብን። 2 እና 1 ሲደመር 3 ነው። ከ2 ላይ ግን 1 ሲቀነስ 1 ነው። መደመር የአብይ ፍልስፍና አይደለም። መደመር ድሮም ያለ ነው። መደመር ማለት ሂሳብ ነው፣ ትምህርት ነው። ስለዚህ እኛ ማወቅ አለብን። ከዚህ ሰው ጎን መሆን አለብን። ልማቱን ማስቀጠል አለብን ነው ምለው። ወጣቶቹ አክለውም የባህር በር ለማስመለስ መንግስት እያደረገ ያለው ጥረት የሚደገፍ መሆኑን ገልጸዋል። ያው ባህር በር ያው ህዝቡ የቆየ ጥያቄ ነው። ድሮም ጀምሮ ያው ህዝቡ ሲያነሳው የነበረው ጥያቄ ነው። ለምን የራሳችን ከታሪክ አንጻርም የራሳችን የሆነ ነገር ነበረ። ያው በታሪክ ስህተት ያው ቢወሰድብንም ያን ለማስመለስ በየትኛውም ዋጋ ክፈል በሰላም መንገድ በሌላም መንገድ ቢሆን ከመንግስታችን ጎን ወጣቱ ተሰልፎ ድርሻውን እንዲወጣ ያው ሁላችንም እንትናለን ብዬ ተስፋ አደርጋለሁ። ጠቅላይ ሚኒስትራችን ኢትዮጵያ ብሔራዊ የማይናወጥ ጥቅም አላት፣ ያም የባህር በር ጉዳይ ነው፣ ዓለም ይወቀን ሲል ነበርና ይህ አነጋገራቸው በጣም ልብን የሚነካ በጣም ደግሞ የት ነው ያለ ነው እንዴት እስካሁንስ ይህ የባህር በር እንዴት እስካሁን አላገኘንም ወደሚል ጥያቄ ያስነሳልና ለምሳሌ የባህር በር ማለት እንደኔ ለኔ ጉሮሮዬ ነው፣ ህልውናዬ ነው። የባህር በር ለኛ መኖር አለበት። በጣም አሳሳቢና አንገብጋቢ ጉዳይ ነው። ለምሳሌ አሁን በአጠቃላይ አስፈላጊ የሆኑ ማቴሪያሎች የሚገቡት ከውጭ ነው። ከውጭ ደግሞ ሲገባ የግድ በግዙፍና ትላልቅ መርከቦች ነው። ያም በባህር በር ነው። ኢትዮጵያ ለዛ ባህር ግብር እየከፈለች ነው የምታስገባው፣ በጣም በዶላር። እኛ ደግሞ ከዛ በብር ነው መንገዛው። እቃዎች በአጠቃላይ ውድ ናቸው። ኑሮ ውድ ነው። አሁን ላይ የሆነች ነገር ለምሳሌ የመኪና ጎማ ኦር የሞተር ጎማ ልግዛ እንኳን ብትል በጣም ዋጋው ሂውጅ ነው፣ በጣም ያስፈራልና ይህ የሆነበት ኬዝ ዋነኛው የባህር በር በማጣታችን ነው።
የተቋሙ ሰራተኞች የመረዳጃ ማህበር መመስረቱ ማህበራዊ ችግራቸውን ከማቅለል በተጨማሪ የመረዳዳት ባህላቸውን እንዳዳበረላቸው የጨና ወረዳ ፍርድ ቤት ሰራተኞች ገለጹ። መረዳጃ ማህበሩ የፍርድ ቤቱን የስራ እንቅስቃሴ ለማቀላጠፍ ማገዙም ተጠቁሟል። ፍጹም ተሾመ ተጨማሪ አለው። በአሁኑ ወቅት በተለያዩ ምክንያቶች የዋጋ መናርን ተከትሎ በተለይም በዝቅተኛ የኑሮ ደረጃ ላይ የሚገኙ የህብረተሰብ ክፍሎች የመግዛት አቅማቸው የተገደበ ሲሆን መመልከቱም የተለመደ ነው። ይህንን ችግር ለመቅረፍ ብሎም በዕለት ተዕለት እንቅስቃሴ ውስጥ የሚገጥማቸውን ችግር ለመቋቋም በማሰብ አነስተኛ መረዳጃ ማህበር በመመስረት እየተደጋገፉ እንደሚገኙ የጨና ወረዳ ፍርድ ቤት ሰራተኞች ለጣቢያችን ገልጸዋል። ማችን መጀመሪያ ሰራተኛው በማንኛውም ጉዳይ ተቸግሮ ውጪ ወጥቶ ብድር ጥያቄ እንዳይኖርና በውስጥ ከተቀመጠው ገንዘብ በፈለግነው ሰዓት ተበድረን በቻልነው ሰዓት እየመለስን እየተጠቀምን ነው ያለነው። እንደኛ መጀመሪያ መረዳጃ እድር ስንጀምር እንደ ቀልድ ነበር ጀመርነው። 100 ብሯን ጣልን። ከዛ ብራችን ከፍ ካለ በኋላ ወደ ኃላፊዎች ወስደን በጋራ ተነጋገርን። በጣም መስሪያ ቤቱ ራሱ በጣም ነው ያመሰገነን። ከዛ በኋላ ያልገቡት ነበሩ፣ እነሱንም እንዳለ አስገብተን አሁን ወደ 30 ሺህ ብር ይዘናል። አንደኛ ለታመመ ሰው አንዷ ባለፈው ከኛ ቢሮ ታማ ነበረ። አቅም ስለሌላት ያው ከደሞዝ ጋር አገናኝታ ይዛት ሄድ ብለን ለሷም ሰጥተናል። ሁሉም ለችግራቸው ወስዶ እየተጠቀሙ ነው። አሁንም ደግሞ ይሄንን ብድር ከፍ አድርገን መጠኑን ከፍ አድርገን አሁን የደሞዝ ጭማሪም ስላለ ከፍ አድርገን ብሩ ከተጠራቀመ በኋላ ሌላ ስራም ለመስራት ነው የምናስበው በዛ ብር እና መስሪያ ቤቱንም አናስቸግርም፣ ብድር ስጡን አንልም፣ ውጪም አንጠይቅም። ከዛ ወስደን ነው የተበድረን የተጠቀም በየወሩ እየመለስን ያለ ነው። ሰራተኞቹ በቀጣይ ማህበሩን በማሳደግና የተሻለ ገቢ እንዲያስገኝ እንዲሁም ለሌሎችም የስራ እድል እንዲፈጥር ማቀዳቸውን ይናገራሉ። በቀጣይ በጣም አድገው ለየት ያለ ስራ ተሰርተው ብዙ ገንዘብ ካገኘ በጣም ደስ ይለናል። በጣም እያገዘን ነው። ከሱቅ አሁን ዱቄት በችርቻሮ ከምንወስደው በላይ በጅልማ ምተን መስሪያ ቤት ሰራተኞች በሙሉ ተከፋፍለን እንጠቀማለን። ሳሙና እንጠቀማለን፣ ስኳር አምተን እንጠቀማለን። እንዲህ ያደረግን የተጠቀምን ለችግራችን መፍትሄ ያገኘን ነው። አሁን እኛ ከፍ ብሎ ስያሜ ተሰጥቶት አሁን እንግዲህ ኦሞ ማይክሮ ላይ በ3 ሰዎች ስም ተቀምጦ በየወር የሚሰበሰብ ብር እየገባ ነው። አሁን ስያሜ ተሰጥቶት ብሩም ደና ደረጃ ደርሶ ሌላ ስራ እኛ መስራት ባንችልም የመንግስት ሰራተኞች ጊዜ ስለሌለን ለሌላ ሰው ሰጥተን ሌላ ነገር አሰርተን ተጠቃሚ መሆን ነው የምንፈልገው። የፍርድ ቤቱ ፕሬዝዳንት አቶ ኑሩ አባ መጫ በበኩላቸው የዚህ ተግባር ጅምር ፍቅር እንደሆነ ገልጸው በዚህ መነሻነት ከ2015 ዓመተ ምህረት ጀምሮ ወደ ተግባር መግባት መቻሉን ጠቅሰዋል። በዚህም በውስጥ ደንቡ መሰረት እስከ 5000 ብር መበደር የተቻለበትን ነው። ከጅምላ ነጋዴዎችም የፍጆታ እቃዎችን በማምጣት ለሰራተኞች በፍላጎታቸው መሰረት ማቅረብ ስለመቻሉም ይናገራሉ። ነገር ስንጀምር ያው በፍቅር ነው። ፍቅር ነው ይሄ ነገር እንድንጀምር ያደረገን። ምንድነው የኛ ሰራተኛ አንድ የኛ ሰራተኛ ሲትወልድ ቀደም ሲል ስናደርግ የነበረው ምንድነው በህብረት አዋተን በገስተን ቅቤ ገስተን ነበር ስንጠይቅ የነበረው። ደግሞ እንደዚህ የሆነ ሞት አደጋ ምናምን ሲደርስ እንደዛውም ደግሞ አዋተን ለሀዘን ሁሉ ስንደርስ ነበር የነበርን ሰዎች ነንና ከዛ ተነስተን ደግሞ እንዶ አሁን ደግሞ ከዚህ ከኑሮ ውድነት ጋር ተያይዞ የመጣውን ነገር እንዴት ነው እኛን መልሰን እኛ መርዳት የምንችለው የሚል ሐሳብ አምጥተን በየወሩ እያንዳንዱ ሰራተኛ ከ2015 ጀምሮ በየወሩ ከደሞዙ 100 ብር መቆጠብ እንዳለበት ተስማምተን ተመካክረን ካደራጀን በኋላ ከኛ ሰራተኞች ደግሞ እነማን ይሄን ነገር ቢመሩ ይሻላል የሚል ነገር ተነጋግረን ከኛ ሰራተኞች 2 ሰራተኞችን መርጠን ይሄ ገንዘብ ከተዋጣ በኋላ በኦሞ ባንክ አካውንት ተከፍቶ እንዲቀመጥ ካደረግን በኋላ አንድ ሰራተኛ ሲቸገር ወይም የሆነ ችግር ሲገጥመው ሌላ ቦታ ሄዶ ገበናውን ከሚያወጣ እዚሁ ከዚሁ ከማህበሩ ገንዘብ በደረ በወር ደሞዙ እየተካ እየሄደበት ያለበት ደረጃ ላይ ነው ያለነውና ከዛም አልፎ ደግሞ ምንድነው ያደረግን ያለነው ከዘመኑ ኑሮ ውድነት ተነሳስተን ነገር አሁን በከተማችን ያሉ ጅምላ ነጋዴዎች አሉ። በየሱቁ ስንሄዳው አንድ ሳሙና ጉድ ነው 70 ብር እስከ 75 ይሸጣል። ወደ ጅምላ ነጋዴ ጋር ስንሄድ 50 ብር እንደዚህ ነገር ስላለ ከጅምላ ነጋዴዎች ከፍሎ ሲያመጡ ሰራተኛ እያንዳንዱ ሰራተኛ በፍላጎቱ ሳሙና ወስዳለ፣ ስኳር ወስዳለ፣ ዱቄት ወስዳለ፣
ተከፋፍሎ ከወሰዱ በኋላ ከወር ደሞዙ ያንን እየተኩ ይሄን ያለንበት ደረጃ ነው ያለውና ይሄን ልናመጣ የቻልነው ፍቅር ነው ይሄንን ያመጣ የሚል ሐሳብ ነው ያለን። ታይም በሰራተኞቹ መልካም ፈቃድ ካፒታሉን ማሳደግና በኑሮ ውድነት የማይፈተን ሰራተኛ የመፍጠር ስራ ተጠናክሮ የሚቀጥል መሆኑን ፕሬዝዳንቱ ከጣቢያችን ጋር በነበራቸው ቆይታ አብራርተዋል። እንደውም አሁን እየተነጋገርን ያለነው ነገር ምንድነው ካፒታላችንን ለማሳደግ እያንዳንዱ ሰራተኛ በውዴታ 1000 ብር የሚቆጥብ እንዲያችን ካፒታሏን ለማሳደግ አሁን እየተነጋገርን ያለንበት ሂደት አለ። 500 ብር የሚቆጥብ 1000 ብር የሚቆጥብ በዚህ ተስማምተን ቅርብ ጊዜ ደግሞ ካፒታላችን ለማሳደግ ቁጠባውን ለማሳደግ እየተመካከርን ያለንበት ሂደት ነው ያለውና ይሄ ሲያድግ ምንድነው የምናደርገው በርከት ያለ ሰራተኛ እድም 5000 ብር ነው ያልነው 10000 ብር የሚበደርበትን ሂደት እያመቻቸን እንነዳለን። ሌላ ደግሞ ከዚህ ከኑሮ ውድነት ጋር ተያይዞ ያለውን ነገር በርከት ያለ እንደ ፍላጎቱ ያለውን ነገር ከጅምላ ሻጮች ጋር ገዝተን አምጥተን ሰራተኛ ችግሩን መወጣበት ሂደት ላይ እንደርሳለን ብለን ነው እየርን ያለነው። በዞን ደረጃ በ2014 ዓመተ ምህረት በ250 ሄክታር ማሳ ላይ የተጀመረው የበጋ መስኖ ስንዴ ልማት አድማሱን እያሰፋና ውጤታማነቱን እያረጋገጠ መምጣቱን የካፋ ዞን ግብርና አካባቢ ጥበቃና ህብረት ስራ መምሪያ አስታወቀ። በዘንድሮ የበጋ መስኖ ስንዴ ከ2422 ሄክታር በላይ ማሳ እንደሚለማም መምሪያው አስታውቋል። ዘገባ የደቡብ ሚዲያ ኔትወርክ ነው፣ እንደሚከተለው ይቀርባል። የመምሪያው ምክትልና የእርሻና ህብረት ስራ ዘርፍ ኃላፊ አቶ አክሊሉ አማደ እንደገለጹት እንደ ዞን በ2014 ዓ.ም በ250 ሄክታር ማሳ የተጀመረው የበጋ መስኖ ስንዴ ልማት አድማሱን እያሰፋና ምርታማነቱን እያሳደገ መምጣቱን ተናግረዋል። በዚህም በዘንድሮ የበጋ መስኖ ስንዴ 2422.75 ሄክታር ማሳ ለማልማት ታቅዶ ወደ ተግባር ተገብቷል ብለዋል። ለዚህም ከሚሆኑ 29 የመስኖ ካናሎች 22ቱ ለልማቱ ከመዘጋጀታቸውን ባሻገር አርሶ አደሩ ወንዞችንና በአካባቢ የሚገኙ ምንጮችን በመጥለፍ እንዲጠቀም የሚያስችሉ ስራዎች እየተሰሩ መሆኑን ጠቁመዋል። በዚህም በእስካሁን አፈጻጸም 1063 ሄክታር መሬት ታርሷል ያሉት አቶ አክሊሉ 649 ሄክታር ማሳ በዘር መሸፈኑን ተናግረዋል። በአርሶ አደሩ ዘንድ የተመረጡትን ጨምሮ በአጠቃላይ 950 ኩንታል ምርጥ ዘር መኖሩን የጠቀሱት አቶ አክሊሉ ከ10,000 ኩንታል በላይ ዲፖና ከ6,000 ኩንታል በላይ የዩሪያ አፈር ማዳበሪያ ግብአት መዘጋጀቱንም ገልጸዋል። በዚህም ምርታማነቱን በሄክታር ወደ 35 ኩንታል በማሳደግ ከበጋ መስኖ ስንዴ 84796 ኩንታል ምርት ለመሰብሰብ መታቀዱን ተናግረዋል። በተለይ ተግባራቱን በወቅቱ እንዲፈጸም የመኸር አዝመራ ምርት በጊዜ አለመነሳት ማነቆ መሆኑን የጠቀሙት አቶ አክሊሉ አርሶ አደሩ ምርቱን በወቅቱ በማንሳት የበጋ መስኖ ስንዴ ተጠቃሚነትን ከማረጋገጥ ባሻገር የመኸር ምርቱን ከከፍተኛ ፀሐይ ተጽዕኖና ከውርጭ አደጋ መታደግ እንዳለበትም አሳስበዋል። ከመስኖ ስንዴ ባሻገር አርሶ አደሩ ከባለሙያዎች ጋር በመቀናጀት ማንኛውንም የውሃ አማራጭ ተጠቅሞ የጓሮ አትክልቶችና ፍራፍሬዎችን ማልማት እንዳለበት ጠቁመዋል። ከማርበርግ ቫይረስ የህብረተሰቡን ጤንነት ለመጠበቅ እየሰራ መሆኑን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ጤና ቢሮ አስታወቀ። ቢሮው በክልሉ ከሚገኙ የዞን ጤና መምሪያ ኃላፊዎች ጋር በወቅታዊ የማርበርግ ቫይረስ ስርጭትና ቅድመ መከላከል ስራዎች አፈጻጸም ላይ በበይነ መረብ ውይይት አካሂዷል። ከደቡብ ራዲዮና ቴሌቪዥን ድርጅት በወንጋ ቅርንጫፍ የተገኘውን ዘገባ አማኑኤል ክንፍ ያቀርበዋል። የቢሮ ኃላፊ አቶ ብርሃን ተማም በዚህ ወቅት እንደገለጹት የማርበርግ ቫይረስ ስርጭትን በመክታት የህብረተሰቡን ጤንነት ለመጠበቅ እየተሰራ መሆኑን አስታውቋል። የማርበርግ ቫይረስ የሚተላለፍበትና መከላከል በሚቻልበት መንገዶች ላይ ግንዛቤ ለመስጠት በክልሉ ሁሉም አካባቢዎች የማህበረሰብ ንቅናቄ መድረኮች የተከናወኑ ይገኛሉም ብለዋል። እስካሁን በክልሉ ቫይረሱ ባይገኝም የበሽታ ቅኝትና አሰሳ እንዲሁም የጤና ተቋማትን ዝግጁ ለማድረግ እየተሰራ ነው ብለዋል። ማርበርግና ሌሎች ተላላፊ በሽታዎችን ለመከላከል በንቅናቄ በሚሰራበት ወቅት በመደበኛ የጤና አገልግሎት አቅርቦት በተለይም የእናቶችና ህጻናት ጤና ስራ ላይ መዘናጋት እንዳይኖር ሊሰራ እንደሚገባም አቶ ብርሃም አስገንዝቧል። የክልሉ ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክቶሬት አቶ ወሰን ጨመሰ በውይይቱ ወቅት እንደተናገሩት የማርበርግ ቫይረስ በአጎራባች ደቡብ ኢትዮጵያ አጎራባች ዞኖች ከተከሰተበት ጊዜ ጀምሮ የቅድመ አሰሳና የግንዛቤ ስራ የተሰራ መቆየቱን ተናግሯል። የቫይረሱን ስርጭት ለመቆጣጠር መላውን ህብረተሰብ አነቃንቆ ከመስራት አንጻር በአንዳንድ
አካባቢዎች የሚስተዋሉ ችግሮችን በመቅረፍ መስራት እንደሚገባም ገልጸዋል። የማርበርግ ቫይረስ መከላከልና ሌሎች የሕክምና አገልግሎቶች የሚውሉ መድኃኒቶችና ግብአቶችን በማቅረብ የህብረተሰቡን ፍላጎት ለማሟላት የተሰራ እንደሚገኝም ገልጸዋል። በበይነመረብ በተደረገው ውይይት የተሳተፉት የየዞን ጤና መምሪያ ኃላፊዎች የማርበርግ ቫይረስ መከላከልና ዝግጁነት እንዲሁም የማህበረሰብ አቀፍ ጤና መድን አፈጻጸም ሪፖርት አቅርበው በመወያየት የጋራ አቅጣጫ አስቀምጠዋል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል የመንግስት ዋና ተጠሪ አቶ ፍቅሬ አማን የተመራው የክልሉ ድጋፍ ሰጪ ቡድን በካፋ ዞን ጊምቦ ወረዳ በመገኘት የመንግስትና የፓርቲ ተግባራትን መገምገሙ ተገለጸ። ኢትዮጵያን ካደጉት ሀገራት ተርታ ለማሰለፍ በፓርቲ የተቀመጠውን ግብ ማሳካት ትጋትን የሚጠይቅ እንደመሆኑ ተግባርን ማጠናከር ያለመ ድጋፋዊ ጉብኝት ስለመሆኑም ተጠቁሟል። ዘገባው የክልሉ መንግስት ኮሚኒኬሽን ነው። ቤተልሔም ምሩ ታቀርባለች። የክልሉ የመንግስት ዋና ተጠሪ አቶ ፍቅሬ አማን እንደገለጹት የክልሉ አስተባባሪ አካላት በሁሉም ዞኖች ላይ በመከፋፈል የድጋፍ ስራ ያካሄዱ መሆኑን ጠቅሰው ዓላማው ወቅቱ ትልቅ ትጋት የሚጠይቅ በመሆኑ ሀገራችንን ከሌሎች ሀገር ተርታ እንድትሰለፍ በፓርቲ የሚወርዱ ግቦችን ስኬታማ ለማድረግ ታሳቢ ያደረገ ነው ብለዋል። ዋና ተጠሪው አክለው በበጀት ዓመቱ በፓርቲ መሪነት የታቀዱ ተግባራት አፈጻጸማቸውን በመከታተል ጠንካራ ጎኖችን በማስፋትና ጉድለቶችን ለይቶ በማስተካከል በሁሉም አካባቢዎች የተግባር አንድነት ለማምጣት ያደረገ በመሆኑ ሁሉም አመራር በስልጠና በተፈጠረው የሀሳብ አንድነት ወደ ተግባር አንድነት ለመለወጥ በትጋት ተልዕኮችን መፈጸም አለባቸው ብለዋል። ኑሮ ውድነትን ለመቀነስ ምርትና ምርታማነትን ማረጋገጥ፣ ሌብነትን መቀነስ፣ ጠባቂነትን በመቀነስ ሂደት ውስጥ ሁሉም በየደረጃው የድርሻውን መወጣት እንዳለበት ገልጸዋል። በጊምቦ ወረዳ በፓርቲ መሪነትና በንቅናቄ እየተሰሩ ያሉ የልማትና የመልካም አስተዳደር ስራዎች አፈጻጸም ሪፖርትን የጊምቦ ወረዳ ብልጽግና ፓርቲ ፖለቲካና የህዝብ ግንኙነት ዘርፍ ኃላፊ አቶ ታገል መንገሻ አቅርበዋል። በውይይቱ ላይ የካፋ ዞን የመንግስት ዋና ተጠሪ አቶ አጥናፉ ኃይሌ፣ የክልሉ ብልጽግና ኢንስፔክሽንና ስነ ምግባር ኮሚሽን ቅርንጫፍ ጽህፈት ቤት ኃላፊን ጨምሮ የጊምቦ ወረዳ አስተባባሪ አካላት ተገኝተዋል። የተወደዳችሁ ተመልካቾቻችን ከካፋ ቴሌቪዥን ለሳቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት ብሩክታዊት ብርሃኑ አብራችሁ ቆይታ አደረኩኝ። ቀሪ ጣቢያችን መሰናዶች ይቀጥላሉ። በእኔ በኩል መልካም ጊዜ